ሰላም ቤተሰብ እንዴት ናችሁ? ይህ ኢትዮ ቢዝነስ ቻናል ነው። በዚህ ቻናል ስለተለያዩ ስለ ቴክኖሎጂ ቪዲዮ፣ ስለ ክሪፕቶ ከረንሲ እንዲሁም ስለ ኦንላይን ቢዝነስ የምንለቅበት ቻናል ነው ማለት ነው። ስለዚህ ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እንላለን። በዛሬው ቪዲዮአችን ስልካችንን እንዴት አድርገን ኮምፒውተር ላይ ዲስፕሌይ አድርገን መጠቀም እንደምንችል እናያለን ማለት ነው። ስለዚህ ልክ እንደዚህ በምስሉ ላይ እንደምታዩት የራሳችንን ስልክ ኮምፒውተር ላይ እንዴት አድርገን ዲስፕሌይ አድርገን መጠቀም እንደምንችል እናያለን ማለት ነው። አብዛኛውን ጊዜ በሞባይል አፕሊኬሽን የሚሰሩ ስራዎችን ወይም እንዳጠቃላይ በስልካችን የምንሰራቸው ስራዎችን ልክ እንደዚህ በምስሉ ላይ እንደምታዩት ኮምፒውተራችን ላይ ዲስፕሌይ አድርገን ለኦዲየንሳችን ወይም ለተመልካቾቻችን በስልካችን የምንሰራቸውን ስራዎች እንዳጠቃላይ ማሳየት ወይም ማስረዳት እንችላለን ማለት ነው። ስለዚህ ይሄኛውን ለማድረግ እንዳጠቃላይ 3 ስቴፖችን እንከተላለን ማለት ነው። የመጀመሪያው የስልካችንን ሴታፕ አጀስት ማድረግ ማለት ነው ወይም ማስተካከል ማለት ነው። የሁለተኛው ደግሞ ስልካችንንና ኮምፒውተራችንን በዩኤስቢ ኬብል ኮኔክት ማድረግ ማለት ነው። የሶስተኛው ደግሞ ሁለት አይነት ሶፍትዌር ሴታፖችን እናወርዳለን ማለት ነው። ስለዚህ እነዚህን አንድ ባንድ እናያለን ማለት ነው። የመጀመሪያውን ስንመለከት የስልካችንን ሴታፕ አጀስት ወደ ማድረጉ ወይም ወደ ማስተካከሉ ስንገባ ልክ እንደዚህ ስልካችንን እንከፍትና ከዛ ሴቲንግ የሚለውን እንነካለን ማለት ነው። ሴቲንግ የሚለውን ከነከን በኋላ ከዛ ስክሮል እናደርጋለን ወደታች። ልክ እንደዚህ የምታዩት እናንተ ጋር ዲቨሎፐር ኦፕሽን የሚለው ኦን አይሆንም ማለት ነው። ስለዚህ መጀመሪያ ላይ አባውት ፎን የሚለውን ክሊክ እናደርጋለን ማለት ነው። አባውት ፎን የሚለውን ክሊክ ካደረግን በኋላ ስክሮል እናደርግና ሶፍትዌር ኢንፎርሜሽን የሚለውን ክሊክ እናደርጋለን ማለት ነው። ስለዚህ ሶፍትዌር ኢንፎርሜሽን የሚለውን ክሊክ ካደረግን በኋላ ቢውልድ ነምበር የምትለዋን ይችኛዋን ቀጥታ ምን እናደርጋለን ማለት ነው። አሁን ለምሳሌ ኖኒድ ዲቨሎፐር ሞድስ ኦልሬዲ ኢኔብልድ ይለኛል። እኔ እናንተ ጋር ዲስኤብልድ ስለሚሆን ይችኛዋን ቢያንስ ከ5 እስከ 7 ጊዜ ዳብል ክሊክ አድርጋችሁ በተከታታይ ክሊክ ታደርጉና ከዚያ በራሱ ምን ይሆንላችኋል ማለት ነው፣ ኢኔብል ይሆንላችኋል ማለት ነው። ስለዚህ ይሄኛው ዲቨሎፐር ኦፕሽን ኢኔብል ከሆነላችሁ በኋላ እንደገና ባክ ትመለሱና ወደኋላ አሁንም ባክ ትሉትና አባውት ፎን መጀመሪያ ከገባችሁበት በላይ ዝቅ ብሎ ዲቨሎፐር ኦፕሽን የሚለው ምን ይሆናል ማለት ነው፣ ኦን ይሆንላችኋል ማለት ነው። ስለዚህ ይሄኛውን ዲቨሎፐር ኦፕሽን የሚለውን ክሊክ ታደርጉታላችሁ አንዴ። ከዛ ክሊክ ካደረጋችሁት በኋላ ስክሮል ታደርጉና አሁንም ወርታች ምንም ይላል ማለት ነው፣ ዩኤስቢ ዲበጊንግ የሚላለ ማለት ነው። ስለዚህ ይሄኛው ኦፍ ነው የሚሆን እናንተ ጋር ኖርማሊ ኦን ታደርጉታላችሁ ማለት ነው። ስለዚህ ይሄኛውን ኦን ታደረጋችሁ በኋላ ቀጥታ ባክ ብላችሁ መመለስ ትችላላችሁ ማለት ነው። የመጀመሪያውን ስቴፕ በዚህ ወይ የስልካችሁን ሴቲንግ አጀስት ታደርጋላችሁ ማለት ነው። ወደ ሁለተኛው ስቴፕ ስነድ ደግሞ ምንድነው ዩኤስቢ ኬብል ወይም ቻርጀር ኖርማሊ የምናደርግበትን የስልካችንንና ፒሲያችንን በዩኤስቢ ኬብል ኮኔክት እናደርጋለን ማለት ነው። ስለዚህ መጀመሪያ ይሄን ኮኔክት እናደርጋለን። ኮኔክት ካደረግን በኋላ አሁንም እዛው ሴቲንግ ላይ እንገባና ዲቨሎፐር ኦፕሽን የምትለዋን ቀጥታ ክሊክ እናደርግና ምን መሆኑን እናያለን ማለት ነው። ዲቨሎፐር ኦፕሽን የሚለውን ክሊክ ካደረግን በኋላ አሁንም እንመለስና ዩኤስቢ ዲበጂንግ የምንለዋ ኮኔክት ካደረግን በኋላ ኦን መሆኗን ቼክ እናደርጋለን ማለት ነው። ስለዚህ የመጀመሪያው የስልካችንን ሴቲንግ አስተካከል፣ የሁለተኛው ደግሞ ስልካችንንና ፒሲያችንን በዩኤስቢ ኬብል ኮኔክት አደረግን ማለት ነው። ወደ ሶስተኛው ስቴፕ ስነድ ደግሞ ፖርቴብል አፕሊኬሽን ወይም ፖርቴብል ፎልደር እናወርዳለን ማለት ነው። ሁለት አይነት ፖርቴብል አፕሊኬሽኖችን ወይም ፎልደሮችን እናወርዳለን ማለት ነው። እንዳጠቃላይ ዚፕ የሆኑ ፎልደሮችን እናወርዳለን፣ ከዛ እነሱን ኤክስትራክት እናደርጋለን ማለት ነው። ስለዚህ ወደ ጉግል ወይም ወደ ክሮም ላይ እንሄድና ቀጥታ የመጀመሪያው ምን ብለን እናወርዳለን ማለት ነው፣ ስክሪን ኮፒ SCRCPY ወይም ስክሪን ኮፒ የሚለውን ሰርች እናደርጋለን ማለት ነው። ክሮም ላይ እንሄድና ከዚያ እሱን ሰርች ካደረግን በኋላ የመጀመሪያው ይመጣልን አለ ጄኒ ሞባይል ወይም ስክሪን ኮፒ ዲስፕሌይ ኤንድ ኮንትሮል ዩር አንድሮይድ ዲቫይስ የሚለውን ይሄ ክሊክ እናደርጋለን ማለት ነው። ከዛ ይሄኛውን ክሊክ ካደረግን በኋላ ወርታች ስክሮል እናደርገዋለን ማለት ነው። ስክሮል ስናደርገው ወርታይ ስክሪን ኮፒ
ቀኝ በኩል ሳይድ ላይ ስክሪን ኮፒ ቨርዥን 3.3.4 የሚል አለ። ይሄኛውን ክሊክ እናደርጋለን ማለት ነው። ስለዚህ ይሄኛውን ክሊክ ካደረግን በኋላ አሁንም ወደታች ስክሮል እናደርገዋለን። ስክሮል ካደረግን በኋላ እንደ ኮምፒውተራችን ኦፕሬቲንግ ሲስተም ያለውን የራሳችንን የኮምፒውተር ኦፕሬቲንግ ሲስተም እዚህ ጋር እንመርጣለን ማለት ነው። ለምሳሌ ሊኒክስ የምንጠቀም ከሆነ ሊኒክስ፣ ማክ የምንጠቀም ከሆነ ማክ ሆኖ ራሱ የተለያዩ ቨርዥኖች አሉ፣ የተለያዩ ኦፕሬቲንግ ሲስተም ታይፖች አሉ። ከነሱ የራሳችን እንመርጣለን ማለት ነው። እንዲሁም ዊንዶ 32 የምንጠቀም ከሆነ ዊንዶ 64 ከሆነ ዊንዶ 64 እናወርዳለን ማለት 64 ቢት። ስለዚህ ለምሳሌ አሁን የኔ ዊንዶ 64 ቢት ነው። ዊንዶ 64 ቢት የሚለውን ዳውንሎድ አደርጋለሁ ማለት ነው። ከዛ ይሄኛውን ዳውንሎድ እያደረገ ነው ኖርማሊ እንደዚህ ጋር እንደምታዩት። ሁለተኛው ፎልደር ደግሞ ምንድነው? ፖርቴብል ፎልደር ደግሞ ምንድነው? አሁንም እዛው ክሮም ላይ ነድና ኤስዲኬ ፕላትፎርም ቱልስ ወይም ሶፍትዌር ዲቨሎፕመንት ኬት የሚባለውን ይሄኛውን ደግሞ አሁን እንደገና ፎልደር እናወርዳለን ማለት ነው። ወይም ኤክስትራክት የሚደረግ ፋይል እናወርዳለን ማለት ነው። የመጀመሪያውን እዚህ ጋር የሚመጣልንን ይህን ሰርች አድርገን እንትን ካልን በኋላ የመጀመሪያው ኤስዲኬ ፕላትፎርም ቱል ሪላይዝ ኖት አንድሮይድ ስቱዲዮ የሚለውን ይሄኛውን ክሊክ እናደርጋለሁ ማለት ነው። ይሄኛውን ክሊክ ካደረግን በኋላ አሁንም ስለዚህ ይሄኛው ይመጣልናል ማለት ነው። ከዛ ወደታች አሁንም ስክሮል እናደርጋለን። ይሄኛውን ስክሮል ካደረግን በኋላ ዳውንሎድ ኤስዲኬ ፕላትፎርም ቱል ዊንዶ የሚል አለ። ከዛ ማክ የሚል አለ፣ ሊኒክስ የሚል አለ። ለምሳሌ አሁን የኔ ምንድነው ዊንዶ ነው። ዊንዶን እናንተ የራሳችሁን ትመርጣላችሁ ማለት ነው። ከዛ ይሄኛውን ስክሮል ታደርጋላችሁ ወደታች። ይሄኛውን ስክሮል ካደረጋችሁት በኋላ የራሳቸው ፖሊሲ ነው፣ አግሪ ትሉታላችሁ። ከዛ ዳውንሎድ ታደርጋላችሁ ማለት ነው። ከዛ ሁለቱ ፋይሎች ዳውንሎድ ተደረገልኝ ማለት ነው። ስለዚህ እነዚህን ሁለቱን ፋይሎች ምን እናደርጋለን ማለት ነው? ይሄው ፕላትፎርም ቱል ሌተስት ዊንዶ የሚልና ከዚያ ስክሪን ኮፒ ዊንዶ 64 ቢት የሚል አወርደናል ማለት ነው። እነዚህኞችን ኤክስትራክት እናደርግና ኖርማሊ አንድ ፎልደር ውስጥ እናደርጋቸዋለን ማለት ነው። የሁለቶችን የፕላትፎርም ቱልንና የስክሪን ኮፒ ወይም ኤስዲኬውንና ስክሪን ኮፒውን አንድ ላይ እናደርጋቸዋለን ማለት ነው። ከዛ ለምሳሌ አሁን እኔ እዚህ ጋር ስላደረግኩት ወይም እዚህ ጋር ለምሳሌ አንድ ፎልደር ክሬት ላድርግ። መጀመሪያ አንድ ላይ ከማድረጋችሁ በፊት የሆነ ፎልደር አብራችሁ ክሬት አድርጉ ማለት ነው። ከዛ ይሄኛውን ለምሳሌ ዝም ብዬ ፒኤንኦ ልበለው፣ ከዛ ኢንተር ልበለው። ከዛ ይችኛዋን የመጀመሪያውን ፕላትፎርም ቱል የሚለውን ላምጣ ማለት ነው። ከዛ ይሄኛውን በሙሉ ኤክስትራክት አረግ ማለት ኮፒ ታረጉና እዚህ ጋር ኮፒ ትሉትና መልሳችሁ ፎልደሩን ክሬት ባደረጋችሁበት ላይ ፔስት አድርጉታላችሁ ማለት ነው። አሁን እዚህ ጋር ወስደን ፔስት እናድርገው። አሁን እዚህ ጋር አደረገልን ማለት ነው። ስለዚህ ሁለተኛው ይቀረናል። ሁለተኛውንም አሁን ስክሪን ኮፒ የሚለውን ፎልደር እንዳጠቃላይ ኤክስትራክት አረጉና ይሄኛውንም ኮፒ ታረጉና ወስዳችሁ እዛ ፔስት ታረጋላችሁ ማለት ነው። አሁን ተመሳሳይ ፋይሎች ስላሉ ሪፕሌስ እናደርጋለን ማለት ነው። ከዛ በሚቀጥለው ስቴፕ ደግሞ ምንድነው የሚሆነን ማለት ነው? ሁለቶችን ፖርቴብል ፎልደሮችን አንድ ኤክስትራክት አድርገን አንድ ፎልደር ውስጥ ካስገበናቸው በኋላ ስቴፕ 1 ስቴፕ 2 እና ስቴፕ 3 ላይ አሁን የሰራናቸው እንዳጠቃላይ ኮሚኒኬት ማድረግ ማለት ነው። መጀመሪያ ኖርማሊ ስልካችንን ከስልካችን ጋራ በዩኤስቢ ኬብል ኮኔክት እናደርጋለን። ከዚያ ሴቲንግ ላይ የስልካችንን ሴቲንግ ያስተካክል። ስለዚህ እነዚህኞችን ፖርቴብል ፎልደሮችን አወረን ከዛ እንዳጠቃላይ አድርገን ኮሚኒኬት እናደርጋለን ማለት ነው። ስለዚህ ኮኔክት አድርገን ከጨረስን በኋላ እዚህ ጋር ፎልደሩ ላይ እንገባና ኖርማሊ እናደርጋለን ማለት ነው። ይችን ኤክስትራክት ያደረግነው ፋይል ውስጥ እንገባና አንድ ፎልደር ውስጥ አስቀመጥናቸው ግሪን ከለር ያላትን ስክሪን ኮፒ የምትለዋን ዳብል ክሊክ እናደርጋታለን ማለት ነው። ከዚያ ልክ የራሳችሁን ስልክ እንዲያደርጋችሁ በፒሲ ላይ ኮኔክት አድርጋችሁ መጠቀም ትችላላችሁ ማለት ነው። ልክ እንደዚህ አድርጋችሁ የፈለጋችሁትን
በስልካችን የሚሰሩ ስራዎችን እንዳጠቃላይ ወይም በሞባይል አፕሊኬሽን የሚሰሩ ስራዎችን በዚህ መልኩ አድርጋችሁ ለተመልካቾቻችሁ ወይም ለኦዲየንሳችሁ ማሳየት ትችላላችሁ ማለት ነው። እንዳጠቃላይ በመጀመሪያ ግን መርሳት የሌለባችሁ ነገሮች እንዳጠቃላይ ሴቲንግ ላይ ያለው ነገር ካልበራ ዩኤስቢ ዲበጊንግ የሚለው ካልበራ ላችሁ አይችልም ማለት ነው። በቀጣይ እንደዚሁ በተለያዩ ቪዲዮ ይዘንላችሁ ስለምንመጣ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ እንላለን። መልካም ጊዜ ይሆንላችሁ።